እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ በ29900 ብር ብቻ። ዛሬ ከህሊና ጋር ነው የምገኘው። እስቲ የፀጉር ስታይሌን ከ10 ሬት አድርግልኝ። አረ ምንም ችግር የለም። የበፊቱ ነው ነጩ ነው የሚያምረው ወይስ ይሄኛው ነው የሚያምረው? ሶስት ሰጥሻለሁ። ገርዳሚ መኪና እየነዳ እግዚአብሔር ይሄን ይመስል መልክዬ በእግሬ የኔ እናት አንቺ ከመኪናው በላይ ጭንቅላት ነው የሚያስፈልግሽ። እንደው እግዚአብሔር ብሎ መኪናው እንኳን ብታገኙ ካልጋለብኩ ነው የምትዩ። ካልጋለብኩ ምን ይዘኝ እኮ ፈልጋለሁ፣ ግን ከሰኞ እስከ ዓርብ ስራ ነኝ። ከዛ ቅዳሜ ደግሞ ልብስ ማጥበበት ቀን ነው። እሁድ ገነት ጋር ፀጉሬን ተሰርቼ ለሰኞና እስከ ዓርብ አቅዳለሁ። እና መቼ ነው ፍቅር ያዛችሁ እናንተ መቼ ጊዜ እንደሚሰጡ ለኛ ለሲንግሎቹ አንዳንድ ኢንፎርሜሽኖች ኮሜንት ሴክሽን ላይ ድሮፕ ብታረጉ። አንቺ ስንት አለሽ ባንክ አካውንትሽ? ከምነግርህ ማሳይክ ይችላል 1,300,000 የኢትዮጵያ ብር። ተማሪ ነኝ ሰራተኛ? ተማሪ ነኝ። አንድ ልጅ ጋር ሲሪየስ ቶክ የለኝም። የሁለተኛ ክፍል 6 ኤክስ አላት። 4 ወንድ ጋር ታወራለች። 2 ወንድ ቺታ አጎባታል። አንዱ ልቧን ሰብሮታል፣ አንዱ ልቧን ጠግኖታል። በእንትና የተሰበረው ልቤ በእንትና ተጠገነ ብላ ፖስት ያደረገች ነው። ናይት ክለብ ገብታ የጭፈራ ዘመኑ አብቅቶ ቤተክርስቲያን ገብታ ደግሞ አምላኬ ስለመለስከኝ አመሰግን። መቼ ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። ፍቅረኛ የለኝም። You sure about that? አራቴ እውነት አብራችሁ የሆነ ቪዲዮ ተሰሩት የነበረው ልጅ እሱ ማንኛውም ሰው ጋራ እንትን ኮላፕ ታደርጋለህ አይደለ? ኮላፕ ታደርጋለህ አይደለ? Wait a minute. በጣም የሚያሳዝን እውነት ልንገራችሁ። ኢትዮጵያ ውስጥ አሁን ላይ ሚድል ክላስ የሚባለው የሊቪንግ ስታንዳርድ የለም። አፈር ግጠሽ አፈር ቅመሽ ሰማይ ዋጠሽ ሀብታም ወይ ደሃው ደሃና ሀብታም ብቻ ነው ወይ መርጌታ። ምን አሉኝ መርጌታ? ይሄ መረጃ እጅግ በደንብ አድርጋችሁ ሊንክ ሪፖስት አድርጉ። እሱ የሚሰራው ቀልድ የሚመስል ግን በጣም አደገኛውን አስተምሮ ነው ጊዜ መጣ። መርጌታ ይችላል፣ ይህ መርጌታ ይችላሉ የሚል ቤት ኮሜንት ላይ ጻፉልኝ ለምሳ ስንት እንዳወጣችሁ። እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ። ሞንቴ ብላክ ኤክስትሪምን በ100 ml ፐርፊውሙን በ29900 ብር ብቻ። ጥሩ ነው ሽቶ፣ በጣም ቆንጆ ነው። ምሳ ግን 29900 ብር ኢትዮጵያ ብር። ምንድነው የምትበሉት በዚች ብር? ቆቆር ነው የሚበላው? ምን አይነት ምግብ ነው የሚበላው በ29000 ብር? ወካይ ነው ፉዳል ጎሙር ኤት ኡፋ ነው የምትበሉት? ተመላሽ ነው በ29000 ብር? ጋዴ ከ100,000 ብር የሚያንስ ምግብ አለ ወይ ብዬ አወዛስኪ ማሰል ዴም። ይሄ በጣም እኮ ከባድ ላይ ነው ያለው 29000 ብር ፎርሙላ። እሺ በኋላ ምን አይነት ምግብ ነው አለብኝ ብላችሁ የምትጠይቁ ሰዎች እኔ የበላው ምግብ አሳያችኋለሁ። ክሪሚናል ኦፌንሲቭ ሳይድ አለ። ግዴታ 3 ነገር ያስፈልጋል ምግባችሁ ውስጥ። ካርብ ያስፈልጋችኋል፣ ፕሮቲን ያስፈልጋችኋል እና ደግሞ ቬጂ ያስፈልጋችኋል። You sure about that? ለካርብ ነው የተጠቀምኩት እዚህ ጋር ድንች ነው። ሁለተኛ ነገር ፕሮቲን ያስፈልጋችኋል። እኔ እዚህ የተጠቀምኩት ቀይ ስጋ ነው። ለቬጂ እኔ እዚህ የተጠቀምኩት ኪያር ነው። ያን ምግባችሁ ይሄንን ማካተት አለበት 3 ነገሮች። ወይ መርጌታ። ምን አሉኝ መርጌታ? ይሄ መረጃ እጅግ በደንብ አድርጋችሁ ሊንክ ሪፖስት አድርጉ። ይችላሉ መርጌታችንን እንጠብቃቸው እያላችሁ ሁላችሁም ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን። አሁን ደግሞ ፎሎወር ለመሰብሰብ አዲስ መንገድ ይዞ የመጣ ልጅ አለ። አቶ ኃይሌ የሚል ነው ፌስቡክ ገጽ ነው፣ የቲክቶክ ገጹ 8000 ተከታይ ያለው ከታችን ባምቢ ጋር በመሆን አንድ ቪዲዮ እየሰራ ይገኛል። እሱ የሚሰራው ቀልድ የሚመስል ግን በጣም አደገኛውን አስተምሮ ነው ጊዜ መጣ። መርጌታ ይችላል፣ ይህ መርጌታ ይችላሉ የሚል ማለት በሱ ቤት እንደ ቀልድ እያደረገ የሚናገረው የአባቶቻችንን ክብር የሚነካ የአባቶቻችንን ስም የሚያጎድፍ ፍጹም ትክክል ያልሆነና አደገኛ አካሄድ ስለሆነ በአስቸኳይ እንዲታቀብ ይሄን ቪዲዮ እንሰራለን። እንደ ቀልድ እየሳቅላለን፣ እንደ ቀልድ ላይክ ሼር እያደረግን ያለን እናስተውል። መርጌታ ይችላሉ ያለ የሚሰራበት ሐሳብ አባቶቻችን ወይም መርጌታ ተብሎ የሚመጣው እሳቤ እንደ ሌላ ምልከታ እንዲሆን ተደርጎ ከዚህ ከመስተፋቅር ከመስተዋድድ ጋር በሚባል ነገር አገናኝተውት አባቶቻችንን ስማቸውን ለማስጠፋት በቀልድ መልክ ይዞ የመጣ ይህ ሰው ነው።
እና ትክክል አይደለም የሰራው ትክክል ሊሆንም አይችልም። በአስቸኳይ ይሄን ነገር ማቆም አለበት። አባቶቻችንን ክብራቸውን ማስጠበቅ አለብን። ይሄን የመሰለ መልክ በእግር እንደዚህ ዝናብ እየዘነበብኝ ነው የሚለው በጣም ያዘንኩት አይደለም ዝናብ ገና ሚሳኤል ይዘንብብሻል። አስፓልት ለአስፓልት ከምትዞሪ የተሻለ ስራ ፈልገሽ ብትሰሪ ይሻላል። ጭራሽ ከቸርች እየወጣሽ ነው እንደብለሽ የምትናገሪው። እኔ ፈጣሪ የልብን ነው የሚያው የሚለውን ነገር ባንቺ አረጋገጥኩ። የልብሽን አይቶ ነው መኪና የሚነሳሽ። ገዳሜ መኪና ይዛ እኔ ሳሊስ ኤኑ ገዳሜ ኤኑ ኖት ገዳሜ አቲ ላልቴ ራስሽን ሲኖትራክ አፍ ሲከፈት ጭንቅላት ይታያል አሉ እማ። አንደኛ ማን ነው አንቺን የቁንጅና መስፈርት አውጪ ያረገሽና ቆንጆ ነሽ ያለሽ? ሁለተኛ መኪና በቁንጅና ነው በመልክ ነው የሚገዛው ያለሽ ማን ነው? ሶስተኛ ከቸርች ነው የወጣሁት እግዚአብሔርን ምናምን ትያለሽ። ቸርች ይሄ ከክለብ ከቡና ቤት ምናምን ሲወጣ የሚወራ ወሬ ነው። ቸርች መሄድሽው መኪና የሚገዙትን ፍለጋ ነው እና በመልክሽ መኪና እንደሚገዛ ነው የምታስቢው። ጓደኛ ደግሞ ይሄን መልካ የሰመሰለ መልክ ይዛ ፕሮሞሽን እየሰራሽ ነው መኪና ለሚገዙት ሰዎች። ተፍ በይና ስራ ሰርተሽ መኪና ግዢ። እነዛ ገርዳሜ ያልሻቸው አትቅኝ፣ ሰውም አትመኝ። እንግዲህ ያው አማኝ ነሽ ከቸርች እየወጣሽ ነውና የባልንጀራህን አትመኝ አይደለ? የራስሽን ተፍ ብለሽ ስሪ። የሰው አትመኝ፣ አትቅኝ። ለፍተው ነው ሰርተው ነው መኪና አገርሽው ልጅ በጣም አስቀሽኛል። ማርያም ኮንፊደንስሽ እንዴት በዚህ ልክ የሰው ልጅ እንደዚህ ሰው ሊናገር እንደሚችል ማለት ደፋር ነሽ። የሁሉ ህዝብ እንደሚያይሽ እያወቅሽ ወጥተሽ እኔ ቆንጆ ነኝ እነሱ ያስጠላሉ ብሎ ሰው መግለጽ ለራስሽ ራሱ መጥፎ ነው። እንኳን በዚህ ፊት ወጥተሽ መኪና የሚያዙ ሴቶች ገርዳሚዎች ናቸው እኔ ተሻልኩኝ እኔ እግዚአብሔር ምንድነው ልብን አይቶ የሆነ ነገር ነሳ የሚባል ነገር አለ። እኔ እንደዛ ነው መሰለኝ አጂ ነገር እስከ መጨረሻውም ሳትይዥ እንዳትቀሪ ቢያንስ ፈጣሪሽን ይቅር ይበለኝ። ይሄ ለተናገርኩት ነገር ይቅር ይበለኝ። ሰው በእድሉ ነው የሚያገኘው። ሲጀመር እግዚአብሔር የፈቀደልሽን ነው የምታገኘው። ፈጣሪ የፈቀደልሽን ነው የምትኖሪው። ከሰራሽ ደግሞ የሰራሽበትን ታገኛለሽ። በምንም አይነት መንገድ ያን ነገር መያዝ ከፈለግሽ ደግሞ በየትኛውም በኃጢያትም ይሁን በጽድቅም ይሁን መኪና የምትወጂ ከሆነ መኪና ለመያዝ መጣር ነው እንጂ ያለብሽ እንዴት የሰው ልጅ አናነቀሽ? እንዴት መንገድ ላይ እኔ ያሰብኩት እኮ እንዴት ካጠገብሽ ያሉትን ደግሞ ሰዎች እንዴት ቃል ተጠቅመሽ ልታዋር እንደምቺ ላንቺ ራሷን የሴት ጓደኛ እንዴት ልታገኝ ራሱ እንደምቺ እኔ እንጃ። በጣም ከባድ ነው ማለት ራስሽን እዚህ ነው ያልመመጻደቅ ሁሉ የለብሽም።